ያኔ ሰላምን ማየት እንችላለን። ሰላምን እናይብሽ ዘንድ ተመለሽ። እኛም ተሰደናል። የድንግል ማርያም መመለስ እኛም ከስደት መመለስ እንዳለብን ያሳያል። ተሰደናል። ብዙዎቻችን ከባህላችን ተሰደናል፣ ከሰላማችን ተሰደናል፣ ከአንድነታችን ተሰደናል፣ ከፍቅራችን ተሰደናል፣ ከመልካም ስራችን ተሰደናል፣ ከኢትዮጵያዊነት ወግና እሴት ተሰደናል። ያልተሰደደ ማን ነው? እስኪ ንገሩኝ። ኃጢአትን እንደ ጽድቅ ነውርን እንደ ቅድስና የሚቆጥር ትውልድ መጥቷል። ከባህሉ የተሰደደ ማንነቱ የተሰለበበት ትውልድ በቅሏል። የራሱን እየጣለ ሌላውን የሚያነሳ፣ የራሱን እያደበሰሰ ሌላውን የሚያደንቅ። ይሄ ነው መሰደድ። ይሄ ነው መሰደድ። ከባህል ከወግ ከእሴት ያፈነገጠ፣ ከሞራልና የወረደ፣ ከሰውነት ባህሪ የወጣ ነውርን ጌጥ ያደረገ ትውልድ መጥቷል። ይሄ ነው ከመሰደድ። ተሰደናል። እውነት ለመናገር ኢትዮጵያዊነታችን ለቀናል። ብዙዎቻችን ከብዙ ነገራችን ተሰደናል። አዝናለሁ በጣም። ነውርን በአደባባይ የሚናገር፣ ነውርን በአደባባይ የሚፈጽም ትውልድ የምናይበት ዘመን አይደለ ወገኖች። ከጓዳ አልፎ ነውሩ በጓዳ አልፎ ገንፍሎበት አደባባይ ነውርን የሚናገር፣ ነውርን የሚፈጽም ሰው በዝሙት እንስሳ በጭካኔ አራዊት የሆነበት ዘመን አይደል እንደ የደረስነው። ጥላቻን ያረገዘ ለበቀል የሚሮጥ ወንድም ወንድሙን ለመግደል ቀን የሚጠብቅ ትውልድ፣ አንገት እየቆረጠ እጅ እየቆረጠ ዋንጫ እንደበላ የሚጨፍር ትውልድ። ይህ እኮ ነው ስደት። ይሄ ነው ስደት። ከመልካም ስራችን ተሰደናል። ከኢትዮጵያዊነት እሴት ኢትዮጵያ የቀደመ ክብሯ እንዲህ አልነበረም። ታሪኳ ደብዝቷል፣ ገጽታዋ ተበላሽቷል። ከብዙ ነገር ተሰደናል። ከአምልኮተ እግዚአብሔር ተሰደናል። ከሃይማኖት የተሰደደ፣ ከመንፈሳዊነት ከመንፈሳዊ ሕይወት የተሰደደ፣ ከቅዳሴው የተሰደደ፣ ከማህሌቱ የተሰደደ። ኧረ ስንት ሰው አለ! ከጾም ከጸሎት የተሰደደ ስንት ሰው አለ! በእውነት እንመለስ። የድንግል ማርያም መመለስ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ፣ ከጠብ ወደ ፍቅር፣ ከጥላቻ ወደ ይቅርባይነት፣ ከመርገም ወደ በረከት፣ ከመለያየት ወደ አንድነት፣ ከዘረኝነት ወደ ህብረት መመለስ እንዳለብን ያሳያል።